ሰላም ከኢትዮሮፖል ለዛሬ ይዤላችሁ የመጣሁት ህንድ ኤምባሲ አዲስ አበባ የሚገኘው ይዞ ወጣውን ዛሬ አዲስ መረጃ ይዤላችሁ ነው የመጣሁት። ከዚህ በፊት ይሰጥ የነበረውን አይሳር ስኮላርሺፕ 55 ኮታ የነበረውን አምና 65 ሆኖ ነበር። ዘንድሮ እጥፍ ሆኖ በ130 ሆኖ መጥቷል ስኮላርሺፕ ኮታው ለኢትዮጵያን ተማሪዎች። ስለዚህ የዚህን ስኮላርሺፕ እናንተ ተጠቃሚ እንድትሆኑ ነው ይዤላችሁ የመጣሁት። ስኮላርሺፑን አፕላይ ለማድረግ ማስተርስም ፒኤችዲም እና ባችለር መማር እንፈልግ በተለያዩ ፊልዶች በኢንጂነሪንግ፣ በአይቲ፣ በማኔጅመንት፣ በሶሻል ሳይንስ እና በማንኛውም ፊልድ አፕላይ ማድረግ ይችላላችሁ። አፕሊኬሽን ሊንኩንም እዚህ ኮሉ ላይ ተቀምጧል። እቺ ሊንክ ማስፈንጠሪያ ተጠቅማችሁ አፕላይ ማድረግ ይችላላችሁ። አፕሊኬሽን ታይም ላይኑን በተመለከተ ደግሞ ፌብሩዋሪ 27 ጀምሮ ኦልሬዲ አፕሊኬሽኑ ኦን ነው። ከዛ አፕሪል 15 ድረስ ላስት ዴት ይሆናል፣ አፕሪል 15። ስለዚህ ቀደም ብላችሁ አፕላይ ማድረግ አለባችሁ። እስከ አፕሪል 30 ከ15 እስከ 30 ባለው ደግሞ ኢንተርቪውና የተለያዩ ነገሮች ተደርገው ስክሪን ተደርገው በዩኒቨርሲቲዎቹ ደረጃ ማለቅ አለበት ነው የሚለው። ከዛ ፈረስት ኮሉ ደግሞ የምጠራው መቼ ነው? ሜይ 15 ድረስ ይታወቃል። የዛን ያላገኘ ደግሞ ሴከንድ ራውንድ እስከ ጁን 10 ድረስ ሙሉ እንትኑ ስኮላርሺፑን ይጨርሳሉ። 130ውን መርጠው ማለት ነው። ተጨማሪ መረጃዎችን ከፈለጋችሁ ደግሞ እዚህ ጋር ኢሜል አስቀምጠዋል። እነሱን ኮንታክት ማድረግ ይችላላችሁ። ልክ ሊንኩ ላይ ስትገቡ እዚህ ትመጣላችሁ። እዚህ አሁን አፕሊኬሽኑ መጀመር ትችላላችሁ። አፕሊኬሽኑ ለመጀመር እና ጀምራችሁ ግር ካላችሁ ደግሞ ኢትዮሮፐር ዩቲዩብ ቻናል ላይ ከዚህ በፊት የሰራሁት የስኮላርሺፕ ቪዲዮ ስላለው እሱ እንድታዩ እጋብዛለሁ። ልክ ኢትዮሮፐር የዚህን ቪዲዮ ሊንክ ዲስክሪፕሽን ላይ አስቀምጣለሁ። የአፕሊኬሽን ኦር የኮሉንም ሊንክ ዲስክሪፕሽን ላይ አስቀምጣለሁ። እሱን እንድታዩ ነው የምጋብዘው። ሙሉ ፕሮሲጀሩን እዚህ ላይ ታገኛላችሁ። እና ይሄ ቪዲዮ ለሌላ ሰው እንዲደርስ እና ሌሎችም እንዲጠቀሙ ሼር በማድረግ እንድታዳርሱ ነው የምለው። ለዛሬ ይዤላችሁ የመጣሁት ይሄን ይመስላል። ከዚህ በተጨማሪ ኢትዮሮፐር ዩቲዩብ ቻናል ላይ የተለያዩ ስኮላርሺፕ ቪዲዮዎች አሉ። ከ150 በላይ የተሰሩ የስኮላርሺፕ ቪዲዮዎች አሉ። በየአመቱ ስኮላርሺፑ ይደጋገማል። ነገር ግን አፕሊኬሽን ፕሮሲጀር ኦልሞስት ተመሳሳይ ስለሆነ ልክ አንድ አመት የሆነው እንድታዩ ነው የምጋብዘው። ለዛሬ በዚያ በቃው። አመሰግናለሁ። ቴንክ ዩ